ክብር ለጌታ ለኢየሱስ ይሁን። ዛሬ ደግሞ ከዮሐንስ ወንጌል ምዕራፍ 12 ከቁጥር 10 እስከ 11 ድረስ ያለውን ሐሳብ እንመለከታለን። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 12 ቁጥር 10 እና 11 ላይ እንዲህ ብሎ ይናገራል። የካህናት አለቆችም አልዓዛርን ደግሞ ሊገሉት ተማከሩ። ከአይሁድም ብዙዎች ከርሱ የተነሳ ሄደው በኢየሱስ ያምኑ ነበርና ደግሞ ሊገሉት ፈለጉ። ምንድነው ተብሎ ቢባል ባስነሳው ኢየሱስ ብዙዎች ያምኑ ነበርና ይሄን የትንሣኤውን ምስክርነት ለማጥፋት ብለው ሲሉ አልዓዛርን ደግሞ መግደል ፈለጉ። ወገኖቼና ወንድሞቼ አንድ የምነግራችሁ ነገር እንደ ትላንትናው እንዳለፈው ዓመት ደግሞ በዚህ ዓመት አይገሏችሁም። ባለፈው ዓመት ድንጋይ እንደጫኑባችሁ በዚህ ዓመት እንደገና ደግመው ድንጋይ አይጭኑባችሁም። ባለፈው ዓመት አፈር እንደጫኑባችሁ በዚህ ዓመት ሃይማኖተኞች ደግመው አፈር አይጭኑባችሁም። ለምን ተብሎ ቢባል መጽሐፍ ቅዱስ ሲናገር ኢየሱስ ከአልዓዛር ጋር ነበረ፣ ከትንሣኤው ጌታ ጋር ነበረ፣ ካስነሳው ከኢየሱስ ጋር ነበረ። እነግራችኋለሁ ደግሞ ሊያደክሟችሁ የሚፈልጉ አያገኟችሁም። ደግሞ ሊገሏችሁ የሚፈልጉ አያገኟችሁም። ደግሞ ቢዝነሳችሁን ሊያበላሹ፣ ሪፒቴሽናችሁን ሊያበላሹ፣ ካሪየራችሁን ሊያበላሹ የሚፈልጉ አያገኟችሁም። ይህን የሚያምን አንድ የእግዚአብሔር ሰው፣ አንድ የእግዚአብሔር ልጅ፣ አንድ የእግዚአብሔር ሴት፣ አንድ የእግዚአብሔር ሰው አሜን ለኔ ነው ብሎ ይበል። ጌታ ኢየሱስ በነገር ሁሉ ይባርካችሁ። ወዳችኋለሁኝ።